በአማራ ክልል በመሰረተ ልማቶች ላይ የሚካሄድ ዝርፊያን ይመለከታል። በአማራ ክልል ሰሜንና ደቡብ ወሎ ዞን በመብራት ቴሌኮሙኒኬሽን፣ ውሃና የባቡር መሰረተ ልማት ላይ የሚደረግ ዝርፊያ በየጊዜው እየጨመረ ነው ሲሉ አስተያየት ሰጪዎች ለዶይቼ ቬለ ተናገሩ። እነዚሁ አስተያየት ሰጪዎች አጥፊዎችን የመከታተሉ ተግባር መጠናከር አለበት ብለዋል። በአካባቢው በመንግስትና በፋኖ ኃይሎች መካከል የሚካሄደው ጦርነት ለዝርፊያው የራሱ አስተዋጽኦ እንዳለው የገለጹ አንድ የህግ ባለሙያ በመሰረተ ልማት ዝርፊያ ላይ የተሰማሩ ግለሰቦችን ህጉ በአግባቡ ስለማይቀጣ ስርቆቱ ተባብሷል ብለዋል። ኢሳያስ ገላው ተጨማሪ ዘገባ አለው። በመሰረተ ልማቶች ላይ የሚደርስ ዝርፊያ በአማራ ክልል ሰሜንና ደቡብ ወሎ ዞን ከዕለት ዕለት እየጨመረ መምጣቱን የአካባቢው ነዋሪዎች ይናገራሉ። በተለይም በመብራት ቴሌኮም፣ ውሃና የባቡር ትራንስፖርት መሰረተ ልማቶች ላይ የሚደርስ ዝርፊያ የማህበረሰቡን የዕለት ተዕለት እንቅስቃሴ የሚጎዳ ነው ይላሉ ነዋሪዎቹም። በጣም የሚያሳዝን ነገር ነው። ጤና ላይ፣ መንገድ ላይ፣ መብራት ላይ፣ ቴሌኮም ላይ እነዚህ ላይ መሰረተ ልማት ላይ የሚደረሱ ዝርፊያዎች በቀጥታም ሆነ በተዘዋዋሪ ሁሉንም ህብረተሰብ የሚጎዳ ነው። በሰሜን ወሎ ዞን መርሳ ከተማ ሰላምና ደህንነት ጽሕፈት ቤት ኃላፊ የሆኑት አቶ መንግስቱ አራጋው በባቡርና ውሃ መሰረተ ልማት ላይ እየተደረገ ያለው ዝርፊያ መጨመሩን ገልጸው ለጥልቅ ጉድጓድ ውሃ ቁፋሮ የሚያገለግሉ መሳሪያዎች፣ መብራትና ቴሌኮም መሰረተ ልማቶችን ዘርፈው እጅ ከፈንጂ የተያዙ እንዳሉ ሁሉ የጠፉም አሉ ሲሉ ይናገራሉ። የባቡር መገጣጠሚያ ብሎኖችን አልፎ ተርፎ ደግሞ አሁን ለማህበረሰባችን መንግስት በብዙ ሚሊዮን የሚቆጠር ገንዘብ አፍስሶ ለህዝባችን ተደራሽ ለማድረግ የመጠጥ ውሃ እንዲገባላቸው ውሃ በሌለበት ቦታዎች ላይ በገጠሩ ቀበሌያችን አካባቢ እነዛም በስራ ላይ ያሉትን እንዲሁ ሌቦች እየቆረጡ እያመጡ በብረትም በኪሎ ለመሸጥ ቁራሌ ለነሱ ተደብቆ በመሸጥ ላይ ያሉትን ባለም መረጃና ክትትል በተለያዩ ጊዜ ያው እጅ ከፍንጅ ያዝናቸው አሉ። በባዶ ቤትም አስቀምጠው ጥለው የጠፉም እስካሁን እየተከታተልናቸው ያሉ ንብረቱን ግን ይዘን ወደ ፖሊስ ያስገባንበት ሁኔታ አለ። በኢትዮ ቴሌኮም የሰሜን ምስራቅ ሪጅን የፊክስድ ኔትወርክ ኃላፊ የሆኑት አቶ ቀለም ታረቀኝ በኢንተርኔት መሰረተ ልማት ላይ የሚደርስ ዝርፊያ በተጠቃሚው ላይ የጥራት ችግር እያመጣ መሆኑን ይናገራሉ። አሁን ላይ ዝርፊያው ወደ ኃይል ማስተላለፊያ ምሰሶዎችና ሌሎች ቁሳቁሶችም አተኩሯል ሲሉ ነው የሚገልጹት። አብዛኛውን የኢንተርኔት አገልግሎት ኮፐርና የፋይበር ሚዲያዎችን ይጠቀማል። ስለዚህ በዋናነት የከስተመር አገልግሎት የሚሰጡትን የኮፐር ኬብሎች እየሰረቁ ለተለያዩ ለዚህዎች ነገሮች ይጠቀሙበታልና ማስ እንግዲህ ደሴ ከተማ ቢያንስ ከ3 እስከ 4 ከስተመር ማስጠቀም የሚችል የኮፐር ኬብል ስርቆት ሆኗል ማለት ነው። በዚህ እንግዲህ 1 ዓመት 2 ዓመት ውስጥ ማለት ነው። አሁን ላይ እንደውም የፓወር ድሮኖች የመሰረቅ ነገሩ እንደውም የባሰ ጨምሯል ማለት ነው። እየተዘረፉ በአገለገለ ቃስም እየተሸጡ የሚገኙ የተለያዩ መሰረተ ልማቶች መንግስት በከፍተኛ ውጭ ምንዛሬ የሚገዛቸው ከመሆናቸው ጋር ተያይዞ በማህበረሰቡ የዕለት ኑሮ ላይ ከፍተኛ ጫና እያሰደሩ መሆኑን የደሴ ከተማ ፖሊስ መምሪያ ኃላፊ የሆኑት ኮማንደር አበባው አሻግሬ ይገልጻሉ። በመንግስትና በፋኖ ኃይሎች መካከል እየተካሄደ የሚገኘው ጦርነት ለማህበረሰቡ አገልግሎት የሚሰጡ የመሰረተ ልማት ግንባታዎች በቂ ጥበቃ ስለማይደረግላቸው ለዘራፊዎች ጥሩ ጊዜ ፈጥሯል ይላሉ አቃቤ ሕግ አቶ ይርጋ ደመቀ። ፖለቲካል ኢኮኖሚው ትንሽ ተመትቷል። የተመታው አንደኛ ሰላም የለም። ሰላም አለመሆኑ በዚህም እዛም ጸባጫሪነቱ ያለው ሁኔታ ለሌቦች ጥሩ ምክንያት ሆኗል። እንደ ሀገር የመሰረተ ልማት ስርቆት ላይ የተሳተፉ ሰዎች በህጉ የሚቀጡት ቅጣት አነስተኛ መሆን አጥፊዎችን ሊያስተምር አልቻለም የሚሉት አቶ ይርጋ ህጉ እንደገና ሊፈተሽና ሊሻሻልም የሚገባው ነው ይላሉ። ለዶይቼ ቬለ ዘገባ ኢሳያስ ገላው። ቀጣዩ ዘገባችን ወደ አሜሪካን ይወስደናል። በኢትዮጵያና በአሜሪካ መካከል ስልታዊ የትብብር ግንኙነትን ለማጠናከር ማቀዳቸውን በአሜሪካ የኢትዮጵያ አምባሳደር አስታወቁ። በአሜሪካ አዲሱ የኢትዮጵያ አምባሳደር ብናልፍ አንዱዓለም ከዶይቼ ቬለ ጋር ባደረጉት ቃለ ምልልስ በፖለቲካ፣ ማህበራዊ፣ ኢኮኖሚያዊና የህዝብ ለህዝብ ጉዳዮች ከአሜሪካ ጋር የሚኖረው ግንኙነት ተጠናክሮ እንዲሄድ ማድረግ የሚያተኩሩባቸው ጉዳዮች መሆናቸውን ተናግረዋል። አምባሳደር ብናልፍን ያነጋገራቸው የአትላንታው ዘጋቢያችን ታሪኩ ኃይሉ ቀጣዩን ዘገባ ልኮልናል። በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ለአዲሱ ኃላፊነታቸው ወደ ዋሽንግተን ዲሲ ከመጡ አንስቶ እስካሁን በአሜሪካ በተለያየ ደረጃ ከሚገኙ ባለስልጣናት እንዲሁም ሌሎች አፍሪካውያን ዲፕሎማቶች ጋር አብረው ለመስራት የሚያስችል ትውውቅ በማድረግ ሀሳብ ሲለዋወጡ መቆየታቸውን ገልጸውልናል።
በአዲሱ ተልዕኳቸው ትኩረት የሚያደርጉባቸውን ዋና ዋና ጉዳዮች በተመለከተ ጠይቀናቸው ሲመልሱም በጣም ስትራቴጂክ ፓርትነርሺፕ ሊመሰረት የሚችል አይነት ግንኙነት እንዲሆን እሱ ላይ ትኩረት ያደረገ ስራ እንድንሰራ ነው በመንግስትም በኩል ያለው አጠቃላይ ሀሳብ። እኔም ያንኑ ሀሳብ ለማስፈጸም ትኩረት አድርጌ ለመስራት ነው እቅድ እያዝኩ ያለሁት። ስለዚህ ይሄ ደግሞ በኢኮኖሚው፣ በፖለቲካው፣ በማህበራዊ ጉዳዮች፣ የህዝብ ለህዝብ ግንኙነቶች የመሳሰሉት ጉዳዮች ጠንካራ ሆነው እንዲሄዱ ማድረግ ትኩረት ተሰጥቶት መሰራት ያለበት ነገር ነው። በአሜሪካ የሚኖረው የኢትዮጵያ ዲያስፖራ ማህበረሰብ በሀገሩ ብሔራዊ ጥቅም ላይ አንድ ሆኖ እንዲሰራ እንዲሁም በኢትዮጵያ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ተሳታፊና ተጠቃሚ እንዲሆን ማድረግ ሌላው የተቀመጠ ግብ እንደሆነ አምባሳደር ብናልፍ ጠቁመዋል። በአጠቃላይ ዲያስፖራው መብቱ፣ ጥቅሙ፣ ክብሩ ተጠብቆ የሚኖርበትና ከሀገሩ ጋር ያለው ግንኙነት ደግሞ የበለጠ እንዲጠነክር እንዲሳተፍ እሱ ተሳታፊ ሆኖ ተጠቃሚ በሀገሩም ጉዳይ ላይ በኢንቨስትመንትም ይሁን በተለያዩ እውቀቱን የተለያዩ ድጋፍና እገዛ እያደረገ እሱም በሀገሩ ልማት ተጠቃሚ የሚሆንበትን ነገር የመፍጠር ያን ትስስር የማጠናከር ስራዎች ናቸው። የዶናልድ ትራምፕ አስተዳደር ከአፍሪካ ሀገሮች ጋር የሚኖረው ግንኙነት እንደዚህ ቀደሙ በእርዳታ ላይ ሳይሆን በንግድና ኢንቨስትመንት ላይ የተመሰረተ እንደሚሆን ማስታወቁ ለኢትዮጵያ መልካም እድል የሚፈጥር መሆኑን አምባሳደር ብናልፍ ይናገራሉ። በጣም ብዙ መልካም እድሎች ያሉት ለምሳሌ ያው እንደምታውቀው ኢትዮጵያ በጣም ትልቅ ሀገር ነው። ከ120 ሚሊዮን በላይ ህዝብ ያለው ሀገር እንደመሆኑ መጠን ለአሜሪካ ትልቅ ገበያ ነው። ለጆብ ማርኬቱም ለተለያዩ የሸቀጥና ወይም ደግሞ የተለያዩ ቴክኖሎጂ የመሳሰለው ለኢትዮጵያ መልካም እድል ይፈጥራል። እስካሁን በነበረኝ ቆይታ ከተለያዩ የስቴት ዲፓርትመንት ኃላፊዎች ጋር የአፍሪካ ጉዳይ ተጠሪዎች ጋር ውይይት አድርገናል። ስለዚህ በጎ እና በጣም ቀና ፍላጎት እንዳላቸው ነው የተረዳሁት። ከዚህ ቀደም ከሰሃራ በታች ላሉ የአፍሪካ ሀገሮች የተዘረጋውና ከሰሜኑ ጦርነት ጋር በተያያዘ ኢትዮጵያ የታገደችበት በዩናይትድ ስቴትስ ከቀረጥ ነጻ የንግድ ዕድል ወይም አጓን በተመለከተ ፕሮግራሙ እንዲቀጥል ለአሜሪካ መንግስት ጥያቄ መቅረቡን የገለጹት አምባሳደሩ አስተዳደሩ የሚደርስበት ውሳኔ ወደፊት የሚጠብቅ እንደሆነ አመልክተዋል። ኢትዮጵያም ከአሜሪካ ተራድኦ ድርጅት የምታገኘው የነበረው እርዳታ በመቋረጡ እርዳታ የሚፈልጉ ወገኖቻችን ላይ አንዳንድ ጉዳት እንደሚያስከትል ይታወቃልና ከዚህ አኳያስ እንደው እርዳታው መልሶ የሚቀጥልበት እድል እንዳለ የሚታወቅ ነገር አለ ወይስ ውይይት ከዚህ አኳያ ያደረጋችሁት ነገር አለ? ግልጽ የተደረገው አቅጣጫ በዛው በስቴት ዲፓርትመንት በኩል ነው እንጂ ዩኤስአይዲ እንደ ተቋም በዚህ መንገድ የሚቀጥልበት ነገር የለም የሚለውን ኦልሬዲ አቋም ወስደዋል። ግን ክሪቲካል የሆኑ ጉዳዮች እንዴት እናስቀጥላቸዋለን፣ አሁን ቶሎ መቀጠል ያለባቸው ፕሮጀክቶች እንዴት ነው የሚቀጥሉት የሚሉ ጉዳዮች ተነጋግረን አቅጣጫ አስቀምጠን ወደዛ ስራ እንገባለን የሚል ሀሳብ ነው ያነሱት። የትራምፕ አስተዳደር በጀመረውና ህጋዊ ሰነድ የላቸውም ያላቸውን ስደተኞች ወደ መጡበት ሀገር የመመለስ ዘመቻ እስካሁን የ8 ኢትዮጵያውያን ጉዳዮች ለኤምባሲው መቅረቡን የተናገሩት አምባሳደር ብናልፍ ጉዳያቸውንም ከአሜሪካ መንግስት ጋር በመጣራት ላይ መሆኑን አስረድተዋል። ከኛ አኳያ 8 የሚሆኑ ኬዞች እስካሁን ድረስ በነበረው እንቅስቃሴ ወደ 8 የሚሆኑ ኬዞች ወደ እኛ ተልከው ያሳወቁናሉ። የእነሱን የማጣራት ስራ እየሰራን ያለ ነው። አብረን ከነሱ ከአሜሪካ መንግስት ጋር የግለሰቦቹን አጠቃላይ ሁኔታ የማጥናትና የማድረግ ስራ እየሰራን ነው። 1-2 የሚሆኑ የተመለሱ ይመስለኛል ወደ